አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሙዳሌቲው ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላም ሁኑልኝ። ያው እንግዲህ ዛሬ ለእናንተ ይጠቅማል ያልኩትን ከራሴ ተሞክሮ ላካፍላችሁ ብቅ ያልኩት ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው ውዶች። ኢንሻአላህ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እንግዲህ ዛሬ ያው ወርቅ ሰሞኑን በጣም ጨምሯል እየተባለ ነበረ ማለት ነው። ያው በነገራችን ላይ በሰዓት በሀገራችንም ሆነ የትም ቦታ እያንዳንዱ ነገር እየጨመረ እንጂ እየቀነሰ ምንም የሚሄድ ነገር የለምና ያው ምንም እንኳን እየጨመረ እንጂ እየቀነሰ የሚሄድ ነገር ባይኖርም አንዳንድ ደግሞ የሆነ ለሚጠቅመን ነገር ብራችንን ብናወጣው ችግር የለም ማለቴ የሆነ ሰዓት ላይ ሊጠቅመን ይችላል ማለት ነው። እና ብራችንን ጥሩ ነገር ላይ ብናውለው ጥሩ ነው። አረብ ቤት እየለፋን ብዙ እየወጣን እየወረድን እየደከምን እንቅልፍም እያመመን እንኳን በቃ ሳንተኛ እየደከምን ሳናርፍ የቤተሰብ የሀገር የልጆቻችን ናፍቆት በብዙ ችግር ተወጥረን ነው የምንሰራውና አብዛኞቻችን እንደውም አሁን አንዳንድ እህቶች ልብ እየገዙ ተቀን ወደ ቀን ተጊዜ ወደ ጊዜ በቃ ሁሉም አንዱን አንዱ እያየ እየተማረ ነው ያለውና ምናልባት አሁን ላይ አንዳንድ ልብ የገዙ እህቶቼ ቢያንስ ብራቸውን ምን ላይ እንዴት መዋል እንዳለባቸው የሚያውቁ ሊኖሩ ይችላሉ ማለት ነው። አብዛኞቻችን ደግሞ አሁንም ገና ነን ማለት ነውና አረብ ቤት ተቀምጠን ስንት መከራችንን እያየን የምንሰራውን ብር ዝም ብለን ባልሆነ ነገር ነው ብራችንን የምንጨርሰው። እና እኔ ለምሳሌ ልንገራችሁ ሳውዲ በነበርኩ ሰዓት ኢቭን ወደ 9 ዓመት አካባቢ ቆይቻለሁኝ እና 9 ዓመት ስቆይ የሚገርመው ነገር ወርቅ ገዝቼ አላውቅም። ማለት ያው እንደዚህ የጋብቻ ቀለበት ምናምን ነው ገዝቼ የማውቀው እንጂ እንደዚህ ስራ ብዬ ለራሴ ብዬ የአንገት የጆሮ ጌጣጌጥ ነገር ከአርቲፊሻል ውጭ ወርቅ ገዝቼ አላውቅም። በቃ ራሱ ትዝ ብሎኝ አያውቅም። እንደገና ደግሞ ለምን እንደው አላውቅም። እኔ ወርቅ ሲባል እንደው ያን ያክል ቦታ የለኝም፣ ያን ያክል አያስደስተኝም። ከወርቅ ግን እኔ አርቲፊሻል የሚለው ነገር ደስ ይለኛል መሰልና በአጠቃላይ ብዙ እህቶች አለን እንደ ወርቅ ሲባል ለወርቅ ያን ያክል ቦታ እና ጉጉት የለንና ለወርቅ ቦታና ጉጉት ከሌላቸው እህቶች መካከል እኔም አንዷ ነኝ። ምንም ጉጉት የለኝም እና ትዝ ብሎኝ አያውቅም። በአጠቃላይ ለእረፍትም ስወጣ ሱቅ ስሄድ ዝም ብዬ በቃ የሚጠቅመኝንም የማይጠቅመኝንም እኛ ሀገር ላይ ሲሄድ ይለበሳል አይለበስም ከሀገራችንና ከባህላችን ጋር ይሄዳል አይሄድም አልልም። ብቻ ዝም ብዬ ሳየው ደስ ካለኝ ምንም ይሁን ምንም እገዛዋለሁኝ። ከኦንላይን ላይ እንደሱ ዝም ብዬ የሆነ ነገር ሳይ እገዛለሁኝ እና የሚገርማችሁ ነገር ሰብስቤ ሄድኩት ይሄ ነው የማይባል ቅጥ የሌለው የሆነ በቃ ዝም ብሎ የልብስ ጥርቅም ነገር ነው ማለት ነው። እና ያው ታውቃላችሁ ወደ ሀገር ስትልኩ ከዛ የምትልኩበት መላኪያው አለ ከኢትዮጵያ ስታወጡ፣ እንደገና ደግሞ ከአዲስ አበባ ወደ የምታርፉበት ወደ የክፍለ ሀገሩ ይዛችሁ ስትሄዱ በጣም ወጪ አለው ማለት ነው። እና ያንን አድርጌ ብዙ ወጪ አውጥቼ ነው ይዤ የገባሁት ልብሱን ማለት ነው። እና እዛ ጋር ይዤ ገብቼ ግን የሚገርማችሁ ነገር አሁን ላይ ምናልባት የምታውቁት ታውቃላችሁ፣ በተለይ ሀገር ሂዳችሁ ደርሳችሁ የተመለሳችሁ እህቶች እና ለሰው ራሱ ስጦታ ስትሰጧቸው ምንም አያስደስታቸውም። የአረብ ሀገር ሳልባጅ የአረብ ሀገር ግተት ልብስ ረዳ ደግሞ የአረብ ሀገር ሳልባጅ ብለው አሁን ላይ ከአረብ ሀገር ልብስ ወስዳችሁ ለሰው ስጦታ ብትሰጧቸው ራሱ በቃ ምንም አያስደስታቸው። ምክንያቱም አሁን ላይ ሀገራችን ማሻላ ሁሉም ነገር በቃ ሰልጥኗል ተምሯል እና እያንዳንዱ ልብስ በቃ ዘመናዊ የሆነ በቃ በጣም የሚያማምሩ በልካችሁ የተሰፉ ከባህሉ ከሀገሩ ጋር የሚሄዱ ብዙ ልብሶች አሉና በቃ በነዚህ አይነት ይሄ የአረብ ሀገር እንደ ዘልዛላ እንደሚሉት በቃ ጽድት ያለ ልብስ እንኳን አንገዛም። የሚገርመው ነገር ከአንድ ጎን ረዥም ከአንድ ጎን አጭር፣ በጣም ትልቅ በጣም አጭር እንዲሁ በቃ ዝም ብሎ ሰውነት የሚያሳይ ወይም ደግሞ ዝም ብሎ በቃ የሆነ ቅጥ የሌለው ልብስ ነው እና አብዛኛው ያንን ገዝታችሁ ኢትዮጵያ ይዛችሁ ሲትሄዱና ለሰው ስትሰጡት ራሱ
በቃ ደስ አይላቸውም። አሁን ላይ በቃ ያው ይቀበሏቸዋል። እንደገና ደግሞ እናንተ ራሱ አትለብሱትም እና እኔ እንዳልኳችሁ በጣም ብዙ ልብስ ነው ይዤ ሄድኩት ማለት ነው። አሁንም ድረስ የሚገርመው ነገር ተቀምጧል፣ ወላይ ተቀምጧል። እና ምናልባት አንዳንድ አካባቢዎች የሆነ በቤት እቃ ምናምን እንኳን መለወጥ ይችላሉ። እንደገና ደግሞ እንደዚህ ወረድ ብሎ በሳልባጅ ራሱ መሸጥ ይቻል ነበረ በፊት። አሁን ላይ ምናልባት ያው እንደ የአካባቢ ቢላይም በአንዳንድ እቃ እንኳ መለወጥ የሚችሉ ከሆነ በቃ ትለውጡታላችሁ እንጂ ከዛ ውጭ በቃ እንትን የሚለው የለም፣ የሚለብሰው የለም። እናንተ ራሳችሁ አትጠቀሙበትም ማለት ነው። እና ለእኔ ብዙ ሳጥንና ብዙ በርሜል ሻንጣ ሰብስቤ ከሄድኩት ልብስ ልቅ ትንሽ የቤት እቃዎች ይዣቸው የሄድኳቸው ናቸው እየጠቀሙኝ ማለት ነው። እና ወላሂ አሁን ላይ በጣም ይጸጽተኛል ማለት ያንን ሁሉ ልብስ ሰብስቤ ይዤ ከመሄድ ለምን እንደዚህ ወርቅ ገዝቼ ያስቀምጨበት ኑሮ ብሩ ዛሬ ላይ ሁሉም ነገር እየጨመረ በሄደበት ሰዓት የሆነ ነገር ስፈልግ ወርቁን ሽጬ በቃ ማድረግ ያለብኝን ነገር አደርግ ነበር እያልኩኝ በጣም እጸጸታለሁ ማለት ነው። እንግዲህ ባለፈው ተምሬ አሁን ላይ ምንም ኮተት የሚባል ነገር አልሰበስብም። የሚገርማችሁ ምንም ነገር እና ያው ዛሬ እንግዲህ በምታዩት መልኩ አንጀቴን ስር አድርጌ ያው ኢትዮጵያ ላይ በሰዓት ወርቅ ለብሰን እንሄዳለን ብትሉ ያው ህይወታችሁ ሊጠፋ ሁሉ ይችላል፣ ሌባ በበዛበት ሀገር። እና ያው እኛ ደግሞ ሙስሊሞች ነን። ምናልባት ቤት ውስጥ ካልሆነ በቀር እንደዚህ ተገላልጠን ወርቅ ለብሰን አንሄድም። ብቻ ያው ከሌላችሁ ችግር የለም፣ ትጠቀሙበታላችሁ፣ ታጌጡበታላችሁ፣ ትለብሱታላችሁ። ካልሆነም ደግሞ ብራችሁን እንዳስቀመጣችሁ እውቁት። ብራችሁን እንዳስቀመጣችሁ ምንም ላይ ሳታጠፉ ለቁም ነገር እንደዋላችሁት እወቁ ማለት ነው። እና ነገ ከነገ ወደ ሀገር ስትገቡ ስራ መስራት ብትፈልጉ ወይም የቤት እቃ አንዳንድ ነገሮች ማሟላት ብትፈልጉ በቃ ህመም ቢመጣ መታከሚያ ምናምን ለብዙ ነገር ይጠቅማልና መሸጥ ብትፈልጉ በጥሩ ዋጋ ትሸጡታላችሁ ማለት ነው። እና እኔ እንግዲህ ያው እንደምታዩት 3.38 ግራም 21 ካራት ወርቅ ነው የገዛሁት። ያው እንደምታዩት ነው ደረሰኙ ወይም ቸኩ 2225 ድርሃም ነው የገዛሁት። እንግዲህ እቺን የአንገት ሐብል 2225 ድርሃም ማለት ነው። ያው እንደምታውቁት ሰሞኑን ወርቅ በጣም እየጨመረ ነው። ወደፊትም ደግሞ እየጨመረ እንጂ እየቀነሰ ስለማይሄድ ይሄን ብንገዛው ቢያንስ 2225 ድርሃም ወደ ኢትዮጵያ ሲሄድ ወደ 100 ምናምን ሺህ የኢትዮጵያ ብር ማለት ነው። እና ከወር ከሁለት ወር በኋላ እንደው አገር ብገባና ልሽጠው እንኳ ብል ከዚህ የበለጠ ትርፍ እንደሚያተርፈኝ አልጠራጠርም ማለት ነው። ምክንያቱም ብሩን ኢትዮጵያ ከስር የሆነ የሚሰራላችሁ ሰው ከሌለ ወይም የምታሰሩበት ነገር ከሌለ ኢትዮጵያን ብትልኩት ባንክ ነው የሚቀመጠው፣ ምንም የሚሰራው ነገር የለም። እዚሁም ደግሞ እናንተው ጋር እስከምንሄድ ድረስ ብራችሁ ብታስቀምጡት ምናልባት ያው ምንዛሬ እየጨመረ ስለሚሄድ ከጊዜ ወደ ጊዜ ያው ምንዛሬው ሲጨምር ምንዛሬ ጠብቃችሁ ልታስገቡት ትችላላችሁ። ግን ደግሞ የበለጠ እንደዚህ በቃ ወርቅ የአንገት የሚሆን የጣት ጆሮ የሚሆን ገዝታችሁ ብታስቀምጡት አገራችሁ ገብታችሁ በማንኛውም ሰዓት በጥሩ ዋጋ ሽጣችሁ ለሌላ ነገር መጠቀም ትችላላችሁ ማለት ነው። እና የምሬኔ በጣም ይጸጽተኛል ለሳውዲ ያለሁኝ። ያውን በዛ ሰዓት ርካሽ ነበር ከስንት ዓመት በፊት የጣት ወርቅ፣ የቀለበት ወርቅ፣ ይሄ ምንድነው የቀለበት የጆሮ ምናምን እያልኩኝ እየገዛው ባስቀምጥ ኖሮ 30 ኮተት በሰበሰብኩበት ዛሬ ላይ ምናልባት ስደት ሁሉ ደግሜ ላልመጣችን ነበር። እና እንግዲህ እችን ትመስላለች ወርቋ፣ በጣም ነው የምታምረው። ያው እንግዲህ 2225 ድርሃም የወጣባት ወርቅ ናት ማለት ነው። እና በጣም ገርሞኝ ነበር እኔና እንደዚህ 2225 ድርሃም ያልኩ ጓደኞች ራሱ ወይ ጨካኝ ነሽ ያሉኝ። ያው ጨካኝነት ይላል። ምክንያቱም ነገ ከነገ ወዲያ ስለሚያተርፈኝ፣ ነገ ከነገ ወዲያ የተሻለና የበለጠ ስለማገኝበት ነው ይሄን ያደረኩት። እና በአጠቃላይ እህቶቼ የምልላችሁ ፈልጌ ነው ወርቅ ገዙ። የምር አረብ ቤት የምትኖሩ እህቶቼ ምናልባት እንዳልኳችሁ ከስር የምታሰሩበት ለምሳሌ ቤትም ሊሆን ይችላል፣ ቦታም ሊሆን ይችላል። የምታሰሩበት ነገር ካለ ችግር የለም፣ ብራችሁን የምታውሉበት ቦታ ካለ ማለት ነው። ከሌለ ደግሞ
በቃ እንደዚህ እየገዛችሁ ቁጭ አድርጋችሁ አገር ስትገቡ በቃ በተሻለና በበለጠ ዋጋ ገዝታችሁ ማድረግ ያለባችሁ ነገር ማድረግ ትችላላችሁ ማለት ነው። እና የግድ ሁነኛ ሰው ከሌላችሁ የሆነ ነገር አድርጉልኝ እንኳ ብትሉ የልባችሁን የሚያደርግላችሁ የለም፣ የምትፈልጉትን እናንተ እንደምትፈልጉት። ምክንያቱም ኢትዮጵያን ባለ ሰው አይፈረድም። ምክንያቱም ሁሉም በራሱ ህይወት ቢዚ ነው፣ ሁሉም ሰርቶ አዳሪ ስለሆነ እናንተ አድርጉልን ያላችኋቸውን ነገር ቢያደርጉላችሁ ከራሳቸው ቀጥለው በሁለተኛ ደረጃ በትርፍ ጊዜያቸው ነው። እና በትርፍ ጊዜ የሚሆን ነገር ደግሞ ያው ይሁን ነው። እና ብዙ እህቶች ቤት እያሰሩ በቃ የተሰራላቸው ቤት ደስ በማይል ሁኔታ የሆነ ነገሮች የተበለሻችሁ በቃ ራሳችሁ የቆማችሁበት ነገር ነው ጥሩ። እና እንደዚህ ብራችሁን አስቀምጣችሁ ሀገራችሁ ስትገቡ ድብና አድርጋችሁ ሽጣችሁ ራሳችሁ ማድረግ የምትፈልጉትን ነገር ቁማችሁ ታደርጋላችሁ ማለት ነው። እና ከሼን ከተሙ ከኑር ምናምን እያልን ዝም ብለን የሚረባ የማይረባ ኮተት ልብስ እያልን ከምንሰበስብ እንደዚህ የሚጠቅመንን ነገር እና ነገ ከነገ ወዲያ የተሻለ ውጤትና ትርፍ የምናገኝበትን ነገር እናድርግ ነው ያው የዛሬው መልእክቴ። ምናልባት ለምለም ቲዩብ ከ2 ቀን ወር ከ3 ቀን በፊት የሆነ ለእናንተ ትምህርት ይሆናል በሚል የለቀቀችው እና የሰራችው ቪዲዮ ነበር በወርቅ ዙሪያ። እና ወርቅ አሁን ላይ ኢትዮጵያ ራሱ ግራም 25,000 ብር ነው። እስከዛሬ 17,000 ብር 18,000 ብር ነበረ። አሁን ግን ግራም 25,000 ብር ገብቷል እየተባለ በዚህ ነው ሁሉ ሲነገር ነበር። እና እሷ ራሱ አንዲት የምታውቃት ጓደኛዋ እሷ ከዛው ከኢትዮጵያ ነው የገዛችውም ከኢትዮጵያ ነው የሸጠችውም እዛው ኢትዮጵያ ነው። እና ስትገዛው 36,000 የኢትዮጵያ ብር ነበር የገዛችው። 36,000 የኢትዮጵያ ብር ገዝታ ከስንት ዓመት ቆይታ በኋላ አሁን ላይ ወርቁን 100 ምናምን ሺህ ብር ሸጠችው። እና ወርቅ ግዙ። ወርቅ እየገዛችሁ እስካስቀመጣችሁ ሚሊዮነር አይደለም ቢሊዮነር ራሱ ልትሆኑ ትችላላችሁ። በጣም ትርፍ ያለው ውጤት ያለው ገንዘባችሁን ማስቀመጫ ወርቅ ነውና ወርቅ ገዝታችሁ አስቀምጡ እያለች እሷ ራሱ ስትል ነበር። እና ያው እንግዲህ እንደዚህ እያደረግን መልፋታችንም መድከማችንም ካልቀረ ገንዘባችንን ዝም ብለን የማይሆን የማይጠቅም ነገር ላይ አናውለው ለማለት ነው ውዶቼ። ሰላም አለይኩም።